አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ ይህን ቪዲዮ ሪፖስት እያደረጋችሁ በአራቱም አቅጣጫ ላሉ ኢትዮጵያውያን አህሉስ ሱና ወል ጀማዓ ሱፊ ሙስሊሞች እንዲደርስ አድርጉልኝ። መልእክቱ ምንድነው? አሁን ላይ ባለንበት የ21ኛው ክፍለ ዘመን አንድ ሰው ራሱን ከፖለቲካ ተጽዕኖ ነፃ ለማድረግ በሩን ዘግቶ ቢቀመጥ እንኳን ልክ እንደ ፀሐይ ጨረር በመስኮት አሰላሙ አለይኩም ብሎ የፖለቲካው መዘዝ የሚገባለት ይሆናል ማለት ነው። ለዚህም በተለያዩ የሀገራችን እንደዛውም የዓለም ክፍሎች ያሉ ህፃናትና ትልልቅ መሻይኾች ሳይቀር የደረሰባቸውና እየደረሰባቸው ያለው ሰቆቃ ምስክር ነው ማለት ነው። ስለዚህ አሁን ላይ በሀገራችን በቅርቡ ምርጫ እንደሚካሄድ ግልጽ ነው ማለት ነው። ስለዚህ አህሉስ ሱና ወል ጀማዓ ሱፊ ሙስሊሙ ምን ማድረግ እንዳለበት ቆም ብሎ ማሰብ፣ መመካከር እና ለቀጣይ መጻኢ እድሉ በደንብ አስተውሎ ሊጠቅመው የሚችለውን ነገር ለመወሰን ጊዜው አሁን ነው ማለት ነው። ስለዚህ ይህን ነገር እንደ ቀላል ማየት የለብንም፣ ትኩረት መስጠት ያስፈልጋል ማለት ነው ለዚህ ነገር ያ ጀማዓ።